ሰላም ሰላም ውድ የሀገሬ ልጆች የሰብል ወንጌል ቲዩብ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? ለዛሬ ይዤላችሁ የመጣሁት በተለያየ ምክንያት ውፍረት አስቸገረኝ ለምትሉ ልጆች መፍትሄ ይሆናል ያልኩትን ስለ አፕል አችቶ ወይም ደግሞ አፕል ሳይደር ቪኔጋር ስለሱ ውፍረትን በቀላል መንገድ የተለያየ ስፖርት መስራት ወይም ደግሞ የተለያየ መድኃኒቶችን መጠቀም አያስፈልገንም። እውነት ነው የምላችሁ፣ በራሴ ስላየሁት ነው። በጣም ጠቃሚ ነው። በውስጡ የያዛቸው ንጥረ ነገሮች ሁሉ ምግብ እንዲፈጭልን ስለሚያደርግልን በጣም ጥሩ ነው። ውፍረት ላስቸገራችሁ በዚሁ የተለያዩ ቪዲዮዎችን እንትላላለሁ። ከዚህ በኋላ ሰብስክራይብ እንዲሁም ደግሞ ላይክ ሸር በማድረግ እንድታበረታቱኝ እፈልጋለሁኝ። ለዛሬ ውፍረትን እንዴት አድርገን በቀላል መንገድ በቤታችን ውስጥ በሚገኝ ነገር አፕል ሳይደር ቪኔጋር በሱ አላስፈላጊ የሆነ ውፍረትን እንዴት አድርገን ማስወገድ እንደምንችል ነው የማሳያችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አጠቃቀሙ በጣም ቀላል ነው። አንድ ብርጭቆ ውሃ ላይ አንድ የሾርባ ማንኪያ አፕል ወይም ደግሞ አችቶ አድርገን አፕል ሳይደር ቪኔጋር ወይም ደግሞ አችቶ አድርገን ምግብ ከመብላታችን በፊት ውሃ ከውሃው ውስጥ አንድ የሾርባ ማንኪያ አፕል አችቶ ያደረግን በየቀኑ እንጠጣለን ማለት ነው። በተለያየ በወሊድ ምክንያት ወይም ደግሞ በጣፋጭ ምግቦች የሚመጣን ውፍረት በቀላል መንገድ ማስወገድ እንችላለን። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ጠቃሚ የሆነ መረጃዎችን ታገኙበታላችሁ ብዬ አስባለሁኝ። በጣም ጭንቀት ያመጣል ውፍረት። እውነት ለመናገር እኔም ስለጠቀመኝ ነው ይሄንን ላቀርብላችሁ የፈለኩት። ቢያንስ አንድ 5 ኪሎ 6 ኪሎ እንደዛ አካባቢ እኔ የቀነስኩበት ነው። አሁንም የምጠቀመው ነው። በእርግጥ አፕል ሳይደር ቪኔጋር በጣም ሲበዛ ልብን ይነካል። እንዲሁም ደግሞ የጨጓራ በሽታ ያለባችሁ አብዝታችሁ መጠቀም የለባችሁም እላችኋለሁኝ። የተለያዩ ጥቅሞችን እንዲሁም ደግሞ ሞር የበለጠ መረጃዎችን ታገኙበታላችሁ ብዬ አስባለሁ። ከቤታችሁ መጥፋት የለበትም። በፊት በአብዛኛው ጊዜ አይታወቅም ነበረ ማለት ከቤታችን እንትን ይላል አለ፣ ግን በተለይ በነጮች ነው እንጂ በእኛ በኢትዮጵያኖች በአሁኑ ሰዓት ብዙ ሞር እየተጠቀሙበት አይደለም ብዬ አስባለሁኝ። አፕል ሳይደር ቪኔጋርም ማለት ነው። ስለዚህ የተለያዩ ጥቅሞች አሉት። አፕል ሳይደር ቪኔጋር ምንድን ነው የሚለውን እንጀምርና አፕል ሳይደር ኖርማሊ አፕሉ ነው ፍሬሽ አፕል ለረጅም ጊዜ ማለት ጁሱ ለረጅም ጊዜ ሲቀመጥ በማይክሮብ ማለት እንደ እርሾ እና ጠቃሚ በመንላቸው ባክቴሪያዎች ወደ አልኮል ከዛም በኋላ ደግሞ ቪኔጋር ይሆናል ማለት ነው። ምንጠቀመው እኛ ኖርማሊ አሁን በብዛት የምንጠቀመው አቼቶ አለ ልክ የዛው አይነት ሆኖ ግን አፕል በአፕል ሳይደር በአፕል ሲሰራ ደግሞ አፕል ሳይደር እንለዋለን ማለት ነው። ስለዚህ ይሄ አፕል ሳይደር እንግዲህ ብዙ ቦታ አንብባችኋል፣ ብዙ ነገር አይታችኋል። ግን ቫይታሚን አለው ሚነራል አለው ምናምን ይባላል። ግን ዋናው ኮምፖነንቱ ዋናው ጠቃሚ እንዲሆን ያደረገው ነገር አሴቲክ አሲድ የምንለው አሲድ አለው በውስጡ። እሱ ነው ለብዙ ጥቅሙ የሚረዳው ማለት ነው። ስለዚህ ይሄንን ነገር ስንገዛ ምኑን ነገር እንይ ብትሉኝ አንደኛ ኦርጋኒክ መሆኑን ማረጋገጥ አለብን። ኦርጋኒክ ስንል ሌላ ተጨማሪ ነገር በውስጡ አለመጨመሩን ማረጋገጥ አለብን። ሌላኛው ደግሞ አንፓስቸራይዝድ መሆኑን ማረጋገጥ አለብን። አንፓስቸራይዝድ ስንል ያው ፓስቸራይዝድ ከሆነ ሙቀት ስለሚነካው እነዚህ ጠቃሚ የምንላቸው ባክቴሪያዎችን ይገልብናል። ስለዚህ አንፓስቸራይዝድ መሆኑን እርግጠኛ መሆን አለብን። ከዛ ምን ያደርጋል ብትሉኝ ብዙ ጥናቶች ተደርጓል። ይሄ ነገር እንግዲህ ዛሬ የመጣ ነገር አይደለም። አፕል ሳይደር
ለዘመናት በተለይም ነጮች ለዘመናት ሲጠቀሙት የቆዩት ነገር ነው። አሁን ግን ጥቅሙ እየታወቀ ሲመጣ ሞር ፌመስ ሆነ እንጂ በፊትም የነበረ ነገር ነው። ምን ያደርጋል ብትሉኝ ብዙ ጥናቶች አሁንም እየተደረገ ነው። አሁንም የሚወጡ ጥናቶች አሉ። ግን ሳይንቲፊካሊ ፕሩቭን የሆነውን ነገር ልንገራችሁ። አንደኛ ዳይጀሽንን ያፋጥናል። ዳይጀሽንን ያፋጥናል ስንል እንግዲህ ምንድነው የሚሆነው? ጨጓራችን ምግብ ሳንበላ ስንቀር ፒኤች ሌቭሉ የአሲዲክ ሌቭሉ ማለት ነው ከ5 እስከ 6 ነው። ከ5 እስከ 6 ምግብ ሳይመጣ ሲቀር ማለት ነው። ግን ልክ ምግብ ሲመጣ ደግሞ የምግቡ ማለት የጨጓራችን መለጠጥ ዋሉ ስትሬች ማድረግ አሲድ ሪሊዝ እንዲደረግ ይሆንና ፒኤች ሌቭሉ ይቀንሳል። ልክ ሲቀንስ ከ2 እስከ 3 ይደርሳል ማለት ነው። ይሄ ነገር ግን የሚሆነው አንድ ጤነኛ ሰው አደልት የምንለው ሰው ላይ ምግብ ከበላ ቢያንስ 45 ደቂቃ ይፈጃል ይሄ አሲድ እንዲመጣ ማለት ነው። አንድ ሚስኮንሰፕሽን አለ እዚህ ጋር። አሲዱ አይደለም ምግቡን የሚፈጨው፣ አሲዱ ኢንዛይም ሪሊዝ እንዲደረግ ያደርጋል። ፔፕሲኖጅን የምንለው ኢንዛይም አለ፣ ወደ ፔፕሲን በመቀየር ምግብን እንዲፈጭ ያደርጋል ነው እንጂ አሲዱ ምግብን አይፈጭም። ታዲያ ይሄ አሴቲክ አሲድ ወይም ደግሞ አፕል ሳይደር ቪኒጋርን ስንጠጣ ከምግብ በፊት ነው የምንጠጣው። ስንጠጣ ምንድነው የሚያደርግልን? አሲድ ስላለው አሴቲክ አሲድ በውስጡ ስላለው ቀድሞ ሆዳችን ውስጥ በመግባት የመፈጨቱን ይሄ 45 ደቂቃ የሚወስደውን ጊዜ ይቀንስና ምን ይሆናል? በአጭር ጊዜ ውስጥ ምግብ እንዲፈጭ ያደርጋል ማለት ነው። ምግብ ተፈጨ ማለት ደግሞ ይሄ ለሆድ መነፋት፣ ይሄ የጨጓራ ይሄ አለመፈጨት ስሜት ምናምን አይኖርም። እንደዚህ የሚሰማችሁ ሰዎች ከምግብ ከመብላታችሁ በፊት አፕል ሳይደርን በመውሰድ መጠቀም ይቻላል ማለት ነው። ጓደኞቼ እንግዲህ በዛሬው ቪዲዮ ይሄን ይመስል ነበረ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልኝ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቻልኩት መጠን መልስላችኋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ቻው ጓደኞቼ።